ሀይ ሰላም እንዴት ናቸው? ዩቲዩብ ፋሚሊዎች ዛሬ የምናየው የስምንተኛ ክፍል ጥያቄዎችን በጋራ እንሰራለን። የዛሬ ጥያቄያችን ምንድን ነው? the sum of three consecutive integers 214 እንዴት እነሱ የምንሰራው ነገር የሚለው በጋራ እናያለን። መጀመሪያ ምንድን ነው? ሌት ኤክስ ከዛ ፈርስት ኢቭን ኢንቲጀር የመጀመሪያው ፈርስት ኢቭን ኢንቲጀሮችን እናወጣለን። ኢቭን ኢንቲጀር ከዛ ኤክስ ፕላስ ኤክስ 2 ፕላስ ኤክስ ፕላስ 4 ኢኳልስ 240 እናለን። ይህ ምንድን ነው እናደርገው? እንደምራቸዋለን። ኤክስ ፕላስ ኤክስ ፕላስ ኤክስ 3x ፕላስ 2x ፕላስ 4 6 ኢኳልስ 240 ተቀላል። ከዛ ምንድን ነው የምናደርገው? 3x ኢኳልስ ችኛው ወደዚህ ሽፍት እናደርጋለን። ስለዚህ ምንድን ነው 240 ሲቀነስ 6 ስንት ነው? 234 ይሆናል። 234 ኢኳልስ እዚህ ጋር 3x አለ እንዳረሷችን ከዛ ኦቨር 3 እናደርጋለን። ይሄ ይጣፋል። ኤክስ አለ። ስለዚህ ይሄን ለዚህ በቀላሉ እናካፍላለን። ይሄን ስናካፍል ይመጣል 78 ይመጣል። ስለዚህ አሁን ያፈለገው ምንድን ነው? ለስሪ ኮንሲኩዌንቲቭ ኢንቲጀር ለስንት ለ240። ስለዚህ ምንድን ነው የምናደርገው? በቀላሉ እስቲ 78 አለ። አሁን ሁለት ይቀራል። ሁለት ኮንሲኩዌንቲቭ ኢንቲጀሮች ይቀራሉ። ስለዚህ እነሱ ለማን ናቸው? 80 እና 82። እንዴት ነው ያወቁት? ይሄን ለ240 ስንት ኮንሲኩዌንቲቭ ኢንቲጀሮችን ብንደምር ይሄን ያመጣል። አንደኛው 78 ተገኝቶ ነው ያለው። ሁለት ይቀራሉ። 80 እና 82 ስንት ነው? 2 16 አይደል? አሁን 78 ይቀራል። ስንት ነው? 10 አንድ አለ። 7 እና 6 እና 6 ነው 7 እና 14 አንድ አለ። 1 እና 1 240 መጣለ። ስለዚህ ያፈነ 240 አለ። ስለዚህ እነዚህ ሶስቱ ኮንሲኩዌንቲቭ ኢንቲጀሮች ለማን ናቸው? 78 80 82 ናቸው ማለት ነው። ቀላል እናገኛለን። ሌላው ምንድን ነው? ፈርስት ዲተርማይን ሁለተኛው ጥያቄያችን ምንድን ነው? 3x minus 7 is equals to 2 ይላል። ዲተርማይን ሶሉሽን። የዚህ ሶሉሽን እንዴት ነው የምናገኘው? የሚለው ስናይ በጣም በቀላሉ መንገድ የምናደርገው 3x minus 7 plus 7 is equals to 2 plus 7 እናደርጋለን። ይሄ እናጣፋለን። ስንት ይቀራል? እዚህ ጋር 3x ይቀራል። 3x is equals to ይሄ መደመር ነው። ስንት ነው? 9 ነው። ይሄ ኦቨር 3 እናደርጋለን። ስለዚህ እኛ እዚህ ምን እንፈልገው? ኤክስ እንዲቀር አይደል? 3ን ከ3 ጋር እናጣፋለን። ኤክሳችን ኤክስ ስንት ነው? 9 ሲካፈል ለ3 3 ነው ማለት ነው። ቀላል። እስቲ በሌላ እንስራ። ሌላ ምንድን ነው? ኤግዛምፕል ይሄኛው 3 ነው። ስንት ነው? 4x minus 8 is equals to 4 እናደርጋለን። እስቲ ተቀላል። ምንድን ነው የምናደርገው? 4x minus 8 plus 8 is equals to 4 ይሄ ሁለት ሲሄድ ፕላስ ይሆናል። ፕላስ 8 እናደርጋለን። ይሄ ይጣፋል። 4x is equals to ይሄን ስንት ነው? 8 9 10 11 12 በቀላሉ እንዲገባላችሁ 12 ኦቨር 4 is equals to 4 እናደርጋለን።
ይሄ በሁለት ስንት ነው? 6። ይሄ በሁለት ስንት ነው? 2። ይሄ በሁለት ይሄዳል 3 ነው። ይሄ በሁለት ይሄዳል 1 ነው። 3/1 ማለት ምን ማለት ነው? ከ3 ጋር እኩል ነው ማለት ነው። እስቲ በሌላ ምሳሌ ላይ 3x - 10 12 እስቲ ቁጥር ያበዛን እንጂ 3x አለ 10 + 10 አለ 12 አለ ፕላስ 10 አደርጋለን። ይሄ 10 በ10 ይጣፋል 3x ይቀራል 3x ይቀራል ብለናል። ይሄን እንደምራለን 2 22 ኦቨር 3 እናደርጋለን። ከዛ ምንድን ነው 22 ኦቨር 3 ይሄ ይካፈላል የሚለው እናያለን። ከተካፈለ አዎ ይካፈላል። ማይካፈል ከሆነ እንዲህ ይቀመጣል፣ ግን በዴሲማል ሊቀመጥ አይችልም። የዛሬው ክላስ ይመስል ነበር።